ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት አንድ ሀሳብ ነው። እባካችሁ ይህ ነገር እንዳታሳልፉት፣ በጣም ጠቃሚ ነገር ነው። እኔ የሚገርማችሁ ይሄ ዩቲዩብ ቪዲዮ የሰቀልኩት 53,000 ሰብስክራይብ አለው ከሚገርማችሁ ነገር ማለት ነው። እና ዩቲዩቡ ጊዜ አላገኘሁም። ቪዲዮ እየጫንኩ አይደለም። ኮንተንት ክሪኤተር ነበርኩ ከዚህ በፊት። አሁን ግን ምንም ነገር እየሰራሁት አይደለም እና ጊዜ አጥቻለሁ ይመስለኛል። ተጨማሪ ስራ አለኝ። በጎን ለጎን ነበር የምሰራው እና አሁን ሲተወው ለምን እንደሆነ ዩቲዩብ ቪዲዮ ቢሰቅል ምንም እይታ የለውም። ቪው በቃ 10 5 ምናምን እያለ ያስቸገረኝ እና ምናልባት ዩቲዩብ ልተወው ወይ በቃ ምን ላድርግ ታዲያ ካልቻልኩት በቃ ለሚችል ሰው ልስጠው ወይ እያልኩ ነው። እና 53,000 ሰብስክራይብ አለው ይሄ ዩቲዩብ። ከቻላችሁት ኮሜንት ላይ ያስቀምጡልኝ። በቃ የሚገዛ ሰው ካለ እሸጠዋለሁ። ሞኔታይዝ ሆነዋል። ያው ብዙ ጊዜ ገንዘብ ወስጃለሁ። አሁን ግን እየቆጠረልኝ አይደለም እይታ ያለውም እና ጎግል መሰጅ ምን ነው ለምንድነው የማትሰራው? ለምንድነው ቪዲዮ እየሰቀልክ አይደለም? ኮንተንት ምንም እየሰራህ አይደለም እና ምን በቃ ካልሰራህ ዩቲዩብህን ያው አድሴንስ ይዘጋዋል ካልሰራህ ምናምን ብሎ እያስፈራራኝ ነው አድሴንስ ማለት ነው። እና እባካችሁ ወይ የሆነ በርትቼ እንዲሰራ የሚችለው ነገር ካለ ወይ ንገሩኝ። አለበለዚያ ግን ዩቲዩብ የሚገዛ ሰው ካለ ኮሜንት ላይ ያስቀምጥልኝ። አፍላ ቻነል ይላል። አፍላ ቻነል በቃ መግዛት የሚችል ሰው ካለ ሞኔታይዝ ሆነዋል። በቃ መግዛት የሚችል ሰው ካለ እሸጠዋለሁ ማለት ነው። ምንም ማድረግ አልችልም። ስለዚህ የሚገዛ ሰው ካለ ኮሜንት ላይ ያስቀምጥልኝ። ስልክ ቁጥሬን አለ፣ ስልክ ቁጥር ማስቀመጥ ይችላለሁ። ካልሆነ ግን በርትቼ ከዚህ በላይ ማለት አሪፍ እይታ ያለው ስራ ምን አይነት ስራ እንደሚሰራ በምክር የሚመክረኝ ሰው ቢያገኝም በጣም ደስ ይለኛል። ማለት ለዚህ ዩቲዩብ ብዙ ነገር አውጥቻለሁ። ብዙ ነገር እያያችሁ ነው። ይሄ ማይክ 4500 ገዝቼ ግሪን ላይን የሚል ገዝቼ ያላደረኩት ነገር የለም በዚህ ዩቲዩብ። እና ምን አባቴ ላድርግ? ምንድን ነው የምትሞክሩኝ ወገኖቼ? በጣም ተጨንቄያለሁ። ማለት ምን አይነት ችግር እንዳለው ዩቲዩብም መገምገም ፈልጌ ነበር። በቃ የማይሄደው እንትን የማላደርገው የለም። አንዳንድ ጊዜ ሲቸግረኝ ለዲፕሲክ ይጠይቀዋለሁ። ለምንድነው እይታ የሚቀንሰው? ቪው ዲክሪዝ እያደረገ ነው፣ ምን ላድርግ ምናምን ብዬ ሲጠይቀው እሱ ደግሞ የራሱ ሳይንቲፊክ የሆነ ነገር ነው የሚነግረኝ። እንደዚህ እንዲህ አድርግ፣ ወይ ጌም ተጫወት፣ ወይ ደግሞ ላይቭ ግባና በስክሪን ካስት ግባ ምናምን እያለ ይነግረኛል። ግን እሱ ቢያደርግም ዩቲዩብ ወደ ነበረበት ወይም ደግሞ ወደ መጣሁበት አሪፍ እይታ የነበረው ከዚህ በፊት ወደዛ መምጣት አልቻለም። ስለዚህ በቃ በጣም አስቸግሮኛል ይሄ ዩቲዩብ። ምን አባቴ እንደማያደርገው እባካችሁ የሆነ ምክር ካላችሁ ወይ በምክራችሁ ወይም ደግሞ ኮንተንት ደና የሆነ ኮንተንት አሪፍ ይዘት ያለው ስራበት ምናምን ብላችሁ የምትሞክሩኝ ካለ ነገርም እቀበላለሁ። አለበለዚያ ግን ቅድም እንደነገርኳችሁ ያው ትሸጠዋለህ ወይ ዩቲዩብ ምናምን ብላችሁ ኢንቦክስ አድርጉልኝ። ያው እንስማማለን። ያለሁበት ቦታ መቀሌ ነው ያለው። ስልኬን ምንም ጣጣ ያለውም እነግራችኋለሁ። በማንኛው በዋትስአፕ በቴሌግራም ወይም በመሰንጀር በፈለጋችሁ ነገር ኢንቦክስ መደራረግ እንችላለን ማለት ነው። እና ያው ጊዜ እንደዛ ነው። ከቻላችሁት ባካችሁ ካላችሁ ጊዜ አንፃር የሆነ ነገር ኢንፎርም ብታደርጉኝ
አሪፍ ነበረ። ያው መሸጥም ቢሆን በቃ እኔ ዝግጁ ነኝ ለመሸጥ ማለት ነው። ስለዚህ ይህን ሀሳብ ደጋገምኩት፣ ይቅርታ። ዩቲዩቡን ለምን እንደደከመ ግራ ገብቶኛል። ስለዚህ ለዚህ ነበረ ትንሽ የመጣሁት በቪዲዮ። ያው አመሰግናለሁ። እስከ መጨረሻ እንትን ብላችሁ ከሰማችሁን ተንኪዩ